አይዞሽ ፈታ በይ። ሰው መጠጋት ግን ያስፈራል። አይዞሽ ትለምጂዋለሽ። እንደፈለገኝ መሆን ይችላል። አዎ እንደፈለገሽ መሆን ትችያለሽ። መሮጥ፣ መሳቅ፣ መጫወት ሁሉንም ማድረግ እችላለሁ። ሁሉም እኮ ሮጦ ስቆና ቦርቆ ነው ያደገው። አንቺ ደግሞ ይሄን እድል ያገኘሽው አይመስለኝም። መሮጥ እችላለሁ? አዎ። እሺ ካልያዝከኝስ? ካልያዝኩሽ ልቀጣ። ከያዝከኝ ደግሞ እኔ ልቀጣ። እሺ ልሮጥ ነው። ዛቻ አስመሰልሽ እኮ። እሺ ልሮጥ። ሩጭ። ያስኩሽ። ይሄው አይሽ አይደል? ያስኩሽ። አንተ ጥሩ ተራራ ነህ። አንቺ ግን ልጮ ነው ወይስ ልሮጥ ነው ያልሽው? ወሬኛ ጨዋቱ ግን እንዴት ነው? ስራውን ሰርቷል። ማለት ጀምሮ ስንፈጠር ማን እኮ ነበርን። እውነትሽን ነው። ብዙ አመታትን አስታወስከኝ። ያለፉት አመታት ስለማይመለሱና ስለምንናፍቃቸው በአእምሯችን ውስጥ ሆነው እናስታውሳቸው። እኔም ከብዙ አመታት በኋላ ካንተ ጋር ወጥኩኝ። ብዙ ወጪ አስወጣው። ሁሉንም ነገር ፈልጌ ነው ያደረኩት። በነገራችን ላይ አንቺ ከሌሎች ሴቶች ትለያለሽ። እንዴት? በምን? የገዛሻቸው ቀሚሶች ሁሉም ረጃጅሞች ናቸው። ከሰው አይን እንዳልገባ ይሆናላ። አይመስለኝም። ወታደር የለመደውን የሥራ ልብሱን ሲለብስ ያምርበታል። እኔም የለመድኩትን ያምርብኛል ብዬ በማሰብ እንድትገዛልኝ ያደረኩ። የሚገርም ነው። ከዚህ በላይ እንኳን ወጪ አላስወጣህም። በወጣ ይተካ። አሜን። ያደረከው መመጻደቂያ ሳይሆን መጽደቂያ ይሁንልህ። አሜን። ምርቃት ሲበዛ ጥሩ አይደለም፣ ረጋሚ ይከፋዋል ይባላል። አሜን። ምቀኛ ይክፋው። አሜን። ምቀኛ ይቃጠል። አሜን። ቁልፍህን እንካ። ወዴት ልትሄጂ ነው? ወደ ቤቴ። ማለት እብድ ቤት የለውም ያለው ማን ነው? እዛ ጋር ያለው ቤት የኔ ቤት ነው። ታዲያ እስከዛሬ ድረስ ነው ለምን አላየሁሽም? አይና አይቶ ልብ ሳይል ቀርቶ ነው። እንካ ቁልፍህን። እራምሳለ እራምሳለ ኧረ ወይ ኧረ ወይ ኧረ እንዴት ነሽ ኧረ እንዴት ነሽ አለው ሳልል ቀና ትምህርቴን ሳጠና መጽሐፍቱን ገልጠሽ ለምን ታጠኛለሽ? ተማሪ መለኛ ዘያጅ ብላተኛ መጽሐፍ ከገለጥሽ እውቀት ታገኛለሽ። መልክሽ እንዳበባ መካቱ ታውቆሻል። የቀየው ጎረምሳ አይኑን ጥሎብሻል። ምን ለማለት ፈልገሽ ነው? ማብራራት አይጠበቅብኝም፣ ገብቶሻል።
እማዬ በአባዬ ምክንያት ልቅ የስለንቡና ጉዳት እየደረሰብኝ ነው። አባትሽ ቤተሰቡን ማየት አቁሟል። እማዬ አባቴ ስለሆነ ዝም አልለውም። እሺ ያለ ፍላጎቴ ሊድረኝ ካሰበ በህግ ቢሆን አስጠይቀዋለሁ። ህግ አለ ብሎ የሚያምንና የሚረዳን ይኖር ይመስልሻል? ህግ ሲያስገድደው ህግ እንዳለ ይረዳል። ሁሉንም ለአባትሽ ሲመጣ ታስረጃዋለሽ። እማዬ ከኔ ልቅ አንቺ ቀርቢያለሽ። አንቺ ምዳሪ እናት ለልጇ ብዙ ነገር ታደርጋለች። እኔ ግን ምንም ማድረግ አልቻልኩም። በሉ እንግዲህ ደህና ዋሉ። ቆይ አባ ልጄ አባቷን ቃል አላከበረችም። ለምን ልጄ? መጽሐፉም ቢሆን የአባትህን ቃል አክብር ይላል። አባቴ ያለ ፍላጎቶስ ምግብ ብሉ ቢባሉ ይበላልዎታል? በፍጹም ልጄ፣ ማንም ያለ ፍላጎቴ ሊያስገድደኝ አይችልም። እኔም ያለ ፍላጎቴ ምንም ነገር ማድረግ አልችልም። አባቴ የአባቷን ቃል ተላልፋለች፣ ገዝቱልኝ። በፍጹም አይሆንም አባቴ። አንቺ ምን አገባሽ? ማራው ተነሱ ጋር እኔ እንኳን ይሄን ነገር ማድረግ አልችልም፣ ትንሽ ይከብደኛል። እንግዲያውስ የኔም ሐሳብ ይቀየራል። አይ እሱ ቀረ ማለት ጾሜን አደርኩ ማለት አይደል? ስለዚህ ያልኩትን ፈጽሙ። ልጄ የአባትሽን ቃል ፈጽሚ፣ ፈጽሞ ከቃሉ እንዳትወጪ፣ ከወጣሽም የተረገምሽኝ። አባትሽ እንዳጨሽ ሰምቻለሁ፣ ነገር ግን አንቺም እምቢ እንዳልሽ ሰምቻለሁ። አባት ለልጁ የሚጠቅመውን ያውቃል። አባትሽ ካለ ውጪ ዓይንሽ ካየ ልብሽ ከተመለከተ የመከራ ነው ወይስጥሽ። አንቺ አሜን በይ። አሜን አትይም? አልልም። ለምን? ምክንያቱም እያስመረከኝ ስላልሆነ። አባ እርሷ አሳርጉ። ጸሎተ ለማርያም ወስለተ ልሸኛችሁ። አታልቅሽ ልጄ። የሆነ ተረጋግተን የሆነ ነገር ማድረግ እንችላለን ልጄ። አታልቅሽ ልጄ። ከዚህ በላይ ምንም ማድረግ አልችልም። ከጌሱ በላይ ምንም ማድረግ አልችልም። ስልጣኑ የሱ ነው። ቄሶስ ስልጣን አግባብ መጠቀም የለባቸውም። አንዴ ሆኗል። ምንም ማድረግ አልችልም። ድሮ አባትሽ የመረጡልሽን አግቢ ብለው አንድ ቄስ ገዝተውኝ ነበረ። መቼ እንደምታገቢ ግን አይታወቅም። ስለዚህ ሀገሩን ለቀሽ መሄድ ይኖርብሻል። ወዴት? ወደ ደብረ ብርሃን እግርሽ እንደመራሽ። ምን ይዤ? ማንም ብዬ? መጣው ጠብቂኝ። ችግሬን ስነግራት ሰምታ ጎደሎዬን ሞልታልኛለች። ውለታዋ ይሄ ነው ተብሎ ተዘርዝሮ አያልቅም። ከልጅነቴ ጀምሮ እስከዛ ድረስ ጥዋ ስጠጣ ኖሬያለሁ። አሁንም የጥያቄያችን መልስ እሷ ጋር ነው። በይ እንግዲህ ልጄ አድባር ትቀበልሽ፣ በሄድሽበት እንግዲህ ቅናሽ እናቴ። በይ እንግዲህ ምን ላድርግሽ እንግዲህ ወይስ እንግዲህ ተነሽ ነሽ የባሰ ሳይመጣ እንግዲህ ላድርግሽ እንግዲህ። እሺ ማይ እኔ ሲልኩ አንቺ እንዴት ሆነሽ ልትኖሪ ነው? ይዳይከዳ ነው ትምህርት ቤት የምጨርሰዋለሁ ብላ ሄዳለች። ዛሬ ደስ ብሎኛል።
ልጅህን ለማትፈልገው ሰው መዳርክ እንዲሁ ነፍስ አባትህን ጠርተህ በቃል ማሳሰሩ ነው ደስ ያለክ? አዎ አሁንም በእግዚአብሔር ቃል ታስራለች። አሁን በኋላ አለኔ ፍቃድ ምንም ማድረግ አትችልም። የምፈልገውን ነገር ሁሉ ማድረግ አለባት። የእግዚአብሔር ቃል ስለሆነ ይከበራል። ነገር ግን ቄሱ በስራቸው ረክሰዋል። ያላቸውም ጸጋ ከላያቸው ላይ ይገፈፋል። ማን ፈራጅ አደረገሽ? እውነት ብለሃል። ፍርዱን ለፈጣሪ። ብራዘር አቤት አንተ በጣም ፋብላ የለ እንዴ? ገንዘብ የማይሰራው ነገር እንደሌለ ተገንዝቤያለሁ። ስራ ጀመርክ እንዴ? አዎ። መቼም ህገወጥ ወይም ደግሞ የሆነ ፋውል ሰርተህ መሆን አለበት እንደዚህ ፋው ያልከው። ባክህ ካገባቡ ነው ማለት ብዙ ቦታ በእግሬ ገባሁ። ሁሉም እጄን አዩ። የተደበቀው ነገር ገባኝ፣ ተገለጸልኝ። ከዛ እኔም በእጄ ገባሁ። ወይ እጅ በወሬ የማባክነው ጊዜ የለኝም። በዚህ ጋር ጥፍ ስትል ያለው መስሪያ ቤት ማስታወቂያ አውጥቷል። ማስታወቂያውን አንብብ። ለጥቆማ አመሰግናለሁ። በአግባቡ ከገባህ ትቀጠራለህ። አንተ ምን እያረክ ነው? ጋሺ ስራ ለመቀጠር ነው የመጣሁት። ለምን ተንበረከክ? ችግሬ እንዲገባችሁ ስራውን እንደሚያስፈልግ እንድትረዱ። በእርሻውን ተነስ። ስራ የሚገኘው በመንበርከክ ነው እንዴ? አይ ጓደኛዬ ስራ ለመቀጠር ከፈለክ በእግርህ ሳይሆን በእጅህ ግባ ስላለኝ ነው። የሚገርም ነው። ጓደኛ ጥሩ መክሮሃል። ወደዱታ። ጥሩ አገባብ ነው። ለማንኛውም ሌላ ቀን ተመለስ። እኔ ዛሬ ተቀጥረሃል ካላሉኝ ከዚህ ቢሮ በባዶ አልወጣም። ሌላ ቀን አልኳል። ተነሱታ። እሺ የአገባቡ ሁኔታ ገና አልገባህም፣ ግን ጋግረውሃል። ነገር ግን ማብሰል። ስለዚህ ስራ ተቀጠርኩ ማለት ነው? ከገባህ ተመልሰህ። አልገባኝም። ቀስ ብሎ ይገባሃል። በሌላ ቀን እድል ሞክር። እሺ ቆይሽ የት ሀገር ሄደን ነው የምንሰራው? ሌላ ሀገር የት አለንሽ? እናቴ ላንቺ አደራ ሰጥታኛለች። እንግዲህ አንቺ መንገዱን ምሪ። በጣም እኮ ነው የሚገርመው። ወይ ሌላ ሀገር ካለ እንቀሩ በቃ ምን ሄድበት እንዴ? በጣም እኮ ነው የሚገርመው። እንዴት ቆይ ሰው በሀገሩ ላይ ስራ አያገኝም?
እግዚአብሔር ይስጥልኝ። ይቅርታ ይሄንም እንኳን አይደለም። ደላላ ታውቃለህ? እኔም ፈላጊ ነኝ። ለምን? ራሴን ሸጨው ዋጋዬን ለማወቅ። እስኪ ተምኝ፣ ዋጋዬ ስንት ነው? ውድ ነው ርካሽ? አሪፍ ታወጣለህ። ቢያንስ 30 እና ከዛ በላይ ከሆነ አያዋጣም። ምክንያቱም ፍጡር ከፈጣሪ በላይ አያወጣም። ልክ ነህ። ከፈጣሪ በላይ መቼም አናወጣም። እሺ ምን ላግዝሽ? ሀገሩን አላውቀውም። የኔ የምለው ሰውም የለኝም። እና የማታውቂው ሀገር ዘው ብለሽ ትገቢያለሽ እንዴ? ይህም ሀገሬ ነው። ሌላ ሀገር የለኝም። እኛ በችግራችን ብዛት የተጉላላን ሀሳባችን ተከፋፍሏል። ሌላው የሀገሬ ዜጋ ነህ ተብሎ የዜግነት ይከፈለዋል። ለምን የዜግነት ይከፈለን ብለን አንጮህ? ወዴት? ወደ ሰማይ ልበልሽ? መልስ ወደምናገኝበት ብንጮህ መልካም ነው። የኔ እናት ከኔ ምን ፈልገሽ ነው? ማረፊያ። ነይ ረፊያ። ይኸው በፍልጥም ሳይሆን በፈሊጥም ይግባህ። ቆይ አንቺ የት ሀገር ዜጋ ነሽ? የሀገሬ። አይ አትመስይም። እንዴት? ንግግርሽ ትንሽ ይከብዳል። ቀለል አድርገውና እንግባባ። እንደዛ አትይም? ሊዲያ እባላለሁ። ብርሃን ምኑ? ስሙ ነዋ። እንዴት? በዚህ በጨለማ ዘመን ብርሃን የሚባል ስም አለ እንዴ? ተስፋ ነው፣ አንድ ቀን ይበራል። ልከተልህ? ሳታውቂኝ መከተል አይከብድም? እንደ ስምህ ብርሃን ብትሆንልኝስ? ምንም ማረፊያ የለሽም? አዎ ምንም ማረፊያ የለኝም። ድንግል ማርያምን ተስፋ አድርጌ ነው የወጣሁት። ፈጣሪሽን አመስግኝ። የዋህ ሰው ላይ ጥሎሻል። እና ልከተልህ? ነይ ተከተይ። ብቻህን ነው የምትኖረው? አይ አይደለም። እና ከፈጣሪ ጋር። ለመሆኑ ለምን ያክል ጊዜ ነው የምትቆየው? አላውቅም፣ ግን ግዴታ ስራ ያስፈልገኛል። እና ጓደኛ አገኘዋ? ማለት ስራ የሚያፈላልገኝ። ብዙ ጊዜ ብቻዬን ነበር ስራ የሚያፈላልገው። አሁን አንቺን አገኘው። ምናልባት አገባቢ ይሆናል። አረ በአግባቡ ነው የገባሁት። እስከ መቼ እንደምትቆይ ራስሽም ስለማታውቂ እኔ እዚህ ተኛለሁ፣ አንቺ ግቢና አልጋ ላይ ተኚ። እኔ ደግሞ ለኔ ያመጣልኝ መስሎኝ ነበር። እናትና አባታችን ያስተማሩን እንግዳ ክቡር እንደሆነ ነው። አንቺ ደግሞ እንግዳ ነሽ። በፍጹም እኔ አልጋ ላይ አልተኛ። አንተ ሂድና ተኛ፣ እኔ እዚህ እተኛለሁ። መተኛትም አለመተኛትም ትችያለሽ። እኔ እንደሆነ እዚህ ነው የምተኛው። ካልክ ምን ማድረግ እችላለሁ ብለህ ነው? የምትቀይር ልብስ አለሽ? የማይቀየር ልብ ከያዝኩ አይበቃም? አልገባኝም። ጥያቄው ሌላ መልሱ ሌላ። ያለኝን ያጣው የሌለኝ የሚያምረኝ ነኝ። ገባኝ።
ይሄው እነዚህን እየቀያየርሽ ልበሽ። አልበዛም? በቃ ደህና ደሪ። እኔ መተኛቴ ነው። እንደምን አደርክ? ሰላም አደርኩኝ አለ እግዚአብሔር ይመስገን። ወሬው እውነት ነው እንዴ? የምን ወሬ? የከበደ ልጅ ለልጅህ ማጨትህ። በቃ እንደሞኝ አንተ ነገር ብቻ ነው የምታሙት። እውነት ነው ማለት ነው። ልጅቷ የት እንደሆነ ባላቅም ሸሽታለች ማለት አገሩን ለቃ ሄዳለች። ታዲያ ትሂዳ እንዴ? ዝምድናውስ? ምንም አይነት ዝምድና የለም። አላማችን የምንፈልገው ማግኘት ነበር። የምንፈልገውንም አግኝተናል። ማለት የምትሄድበት የለም እንዴ? አለ። ሂድ ሂዳ። እሺ ወረቀት ላይ በመፈረምህ እናመሰግናለን። መንገዱ ሲሰራ ሁላችንም ነው የሚጠቀመው። ትልቁ መሬት ሙሉ ለሙሉ ለባለሀብቶች ተላልፏል። አልገባኝም። መንገዱስ? ገበሬው ሲብካካ ነው የሚያምርበት። እኔ እንኳን ገንዘቡን እንዳገኘው ወደ ከተማ ቤት ገዝቼ እሄዳለሁ። ገንዘብ የሚባል ነገር የለም። ምን? እንደዛማ ተሆነ መሬቱን አታገኝም። መሬቱ ለባለሀብቶች ተላልፎ ብለህ ፈርመሃል። አንተም ካሳ እንደማገኝ ቃል ገብተሃል። አዝናለሁ። ምንም ማድረግ አልችልም። ውሻ እንዲህ በቀላሉ ሸውደኝ አቀርም ሰራላለሁ። ውሻ ቢጮህ ወደ ጌታው ነው። ብጮህ ፍርፋሪ የምወረውርልህ እኔ ነኝ። እሱን አሳያለሁ። ስራ መፈለግ ይኖርብኛል። ማታውቂው ሀገር? ይህም ሀገሬ ነው። እሺ እኔም ስራ ፈላጊ ነኝ። ስለዚህ በቃ አብረን እንፈልገን። ደስ ይለኛል። ተሳካ ማለት እንዴት ሆኖ? እኔ እንጃ ግን ተቀጠርኩ። እኔ ስንት ቀን ትባለሽ ያልተሳካልኝ? እቺ አንድ ቀን መች ትሳካልሽ? ለዛውም በማታውቂው ሀገር ላይ። ምናልባት እድላችን ይሆናል። እሺ በቃ እንሂድ አሁን። ትምህርቴን መቀጠል እፈልጋለሁ። አልገባኝም። ተምረሽ መስሎኝ የተቀጠርሽው? ምንም አይነት የትምህርት ማስረጃ የለኝም። እና አንደኛ ክፍል ወላጅ ሆኜ ላስመዝግብሽ? አትቀልድ። ትምህርቴን የማታ እየተማርኩኝ በዚህ ዓመት መመረቅ እፈልጋለሁ። በዚህ ዓመት ማለት ትምህርትሽን አቋርጠሽ መስሎኝ ከተማ የገባሽው? ስራዬ የማይነካ መልኩ ትምህርቴን መጨረስ እፈልጋለሁ። ለመመዝገብ የትምህርት ማስረጃዎች ያስፈልጋሉ። እሱን ማሟላት እችላለሁ። እንዴት? በሆነ መንገድ። በሆነ መንገድ? ስልክ ማግኘት ይኖርብኛል። አሁንማ ስራ ጀመርሽ አይደል? በቃ ሰፈሩን እስከምለምዶ እየመጣ ትቀበለኛለህ። እሺ በቃ ሌላ ምን አማራጭ አለኝ ብለሽ ነው? ልዕልት ያስኩህ ስጠራሽ የለሽም አለሽ ብዬ ወደ ውስጥ ገባው። አይዞህ አትደንግጥ። የገረመ ትመስላለህ። በጣም ግን ብሎ ጥያቄ የለው። እሺ
ዝም ብለህ ልትሄድ ነው እንዴ? ዝም ብዬ አይደል የገባሁት? የሆነ ደስ ይላል መንፈስን ያድሳል ብለህ የምታስበው ቦታ ካለ ውሰደኝ። አይጠፋም። ውሰደኝ። እሺ፣ ግን ልብስ ቀይሬ ልምጣ? እሺ፣ እስከዛው ድረስ እኔም ልቀይር መጣሁ። ዋው ደስ አይልም? ከዚህ ሁሉም ይታያል። እዚህ ቁጭ ብለን እያየን እንደሆነ የሚያይን ሰው አለ? የለም። አንዳችንን ባለማወቃችን ሀዘናችንን፣ ደስታችንን ባለማጋራታችን ብዙዎች ራሳቸውን እያጡ ነው። አዎ ታሪክ መስማት እወዳለሁ። ቀለል ስላልከኝ ቀለል አድርጌ እነግርሃለሁ። እናቴን ካየኋት 5 ዓመታትን አስቆጥሬያለሁ። አንድ ቀን ከዛ ምን ተፈጠረ? ሁሉም ሆስፒታል እየገባው በአቅሜ በምችለው ፈለኩ። ነገር ግን እናቴን ማግኘት አልቻልኩም። እና እብደትሽ ከዚህ ጋር ምን አገናኘው? ጎበዝና ተሸላሚ ተማሪ ነበርኩ። ከዩኒቨርሲቲ ከፍተኛ ማዕረግ ተመርቄ እንደወጣው ወደ ዞኑ ስራ ተቀጠርኩ። ነገር ግን አቤት ጭካኔ! በእርግጠኝነት እኔና ወረቀቱን እንዲያስወግዱ ነበር ትዕዛዝ ሰጣቸው። እና ምን ተፈጠረ? በሰዓቱ ከቢሮ ይዤ የወጣሁት ወረቀት የስራ ወረቀት ነበረ። እና ሕክምና አላደረግሽም? አድርጌያለሁ። ዶክተሮቹ ፋይሉ ሞታለች ብለው እንዲዘጉት በማድረግ እብደትን መርጬ ሁሉንም ነገር ትቼ ከሰው ተገልዬ መኖር ጀመርኩ። እና እናትሽ ለማግኘት አልሞከርሽም? አዎ፣ ብዙ ነገሮችን አጣሁ፣ ብዙ ነገሮችን ተቀማሁ። አመመኝ፣ ቁስሌን አባበልኩት። ስስቅ ብቻዬን ሳወራ የሚያይን ሰው የደላው መሰልኩት። ቀርቦ ችግሬን የሚካፈለኝ አጣሁ። በመጨረሻም አንተን አገኘሁ። እሺ፣ ማስረጃውስ እጅሽ ላይ አለ? አዎ። ስለዚህ ማስረጃውን ለሚመለከተው አካል መስጠት ይኖርብናል። አሁን በኋላ ወደ ኋላ አልመለስም። በጣም ይገርማል። በጣም ያሳዝናል። አይዞሽ በቃ እሺ፣ እኔ ያለው አብርሽ ያልከው ነገር እውነት ነው። ኢትዮጵያ እንግሊዘኛ የሚችል የለም። ኢትዮጵያ ውስጥ እንግሊዘኛ ተናጋሪ ሳይሆን ቅኔ ተናጋሪ ነው ያለው። ስለዚህ ማስታወቂያ ማውጣቱን በቃ እንቶ በቃ ይሻለናል። ድርጅቱን ዘግተን ወደ መጣንበት መመለስ ይኖርብናል። እሺ
ብንሄድ ይሻለናል። ዛሬ እኮ ስራ የለም፣ እረፍት ነኝ። እናማ የሆነ ደስ የሚል ቦታ ወሰደኛ። ትከፍያለሽ? ሲኖረኝ። በተስፋ የምንኖረውስ በተስፋ አይደል? ለምን እንደሆነ ባላውቅም ከተለያዩ ሰዎች ጋር ተመሳሳይ ቦታ ላይ መጣው። አልገባኝም። አንቺስ የምትነግሪኝ ታሪክ አለ? ሁሉም ሰው የራሱ ታሪክ አለው። የሚነገር እና የማይነገር ተብሎ ይከፈላል እንጂ ሁሉም ሰው ታሪክ አለው። እሺ፣ የሚነገረውን ንገሪኝ። ታሪኬን ሰምተህ ልታዝንልኝ ወይስ እንዴት ተፈጠረ ብለህ ልትናደድ? በሚያሳዝነው ታሪክሽ አዝናለሁ፣ በሚያስደስተው ታሪክሽ ደግሞ እደሰታለሁ። ይህ የአንባቢ ወጉ ነው። ወራጅ ውሃ ቢገደብ ይፈሳል። ህልምም እንደዛው ነው። ትምህርቴን በርቀት ተምሬ በዚህ ዓመት እመረቃለሁ። ይሄ ነው ተብሎ የማይነገር ትልቅ ህልም ነበረኝ። ግን ምን? ህልሜን በእውኔ ማየት አልቻልኩም። ህልምሽን በእውነትሽ ማየት ፈልገሽ መስሎኝ ትምህርቴን እጨርሳለሁ ያልሽኝ። ቆይ እንዴት እንደዚህ ልትይ ትችያለሽ? እናቴ እሷ በሄደችበት መንገድ እንዳልሄድ ትምህርቴን ተምሬ ትልቅ ደረጃ ደርሼ ራት ትፈልጋለች። በተቃራኒው ደግሞ አባቴ አግብቼ እዛው ቤት ውስጥ እንድኖር ይፈልጋል። ምን ነው ዝም አልሽ? አለቀ እንዴ? ሳይጀመር መቼ ያልቃል ብለህ ነው? እየሰማው ነው። ሁሉም ቢያወሩት ሆድ ባዶ ይቀራል አይደል የሚባለው? ውሸት። ሁሉንም ቢናገሩት ይቀላል ነው የሚባለው። ወገብክን መያዝ እችላለሁ ካለቀቅሽው። እሺ፣ የኔን ሰማህ፣ ያንተን መስማት ይቀረኛል። ስለኔ ምን ልንገርሽ? እንዴት እስካሁን ብቻ ትበላው የላት ትከናነበው አማራት ሲባል አልሰማሽ? ጥያቄው ሌላ መልሱ ሌላ። ጓደኛ፣ ፍቅረኛ ምናምን የሚባሉ ነገሮችን እኔ ሞቃቸው ፊልም ላይ ነው። ኧረ እባክህ ሌላ ቀልድ የለህም? እኔ በህይወቴ እንደዚህ ሴት ልጅ ወገቤን ይዛኝ ተጉዤ አላውቅም። እና እድለኛ ነኝ ልበል ወይስ እድለኛ ነህ? አይ ሁለቱም አይባልም። ምን ነው ወገብክን ሲይዝ ሌላ ስሜት ተሰማህ እንዴ? እንዴት ነው ስሜቱ? ደስ ይላል ወይስ? ስሜቱ ደስ ይላል መሰለኝ። ግን አንቺ ጓደኛ የለሽም? አለኝ፣ ለዛውም ብዙ፣ በጣም ብዙ ያልተነገረ ነገር አለሽ። ከቻልሽ ደግሞ ያልሰማሁትን አሰሚ። ያማችኋል? ይቅርታ አለቅሽ። በድጋሚ ወደ ተራራው መጣና እንሂድ እንዴ? ወደ ላይ ቀና ስል የማየው ሰማይ ነው። በፈጣሪ ስራ ተደንቄ ያልፋለሁ። አይኔን ወደ መሬት ስጥል ብዙ ነገር ያለው፣ አንደኛው ሲያለቅስ፣ ሌላኛው ደግሞ ሲስቅ፣ አንደኛው ለይቶለት፣ ሌላኛው ደግሞ እብደቱን አምኖ ሳይቀበል ሲቀር፣ አንደኛው ፈጣሪውን ይለምናል። ሌላኛው ደግሞ ሰጥቶ ይጸድቃል።
በቃ ህይወት ያልታሰበ ቅስፈት ነው። ሁሉም ሰው ያልጠበቀውንና ያላሰበውን ህይወት ይኖራል። ሁሉም ሰው ህልሙ ሰርቶ መለወጥ ነው። ሁላችንም ጋር ይቻል መንፈስ አለ። ነገር ግን ሆኖ መገኘት ከብዶናል። ትምህርቴን ተምሬ መጨረስ አለብኝ። የእናቴን የአባቴን እንዲሁም የማህበረሰቡን አስተሳሰብ መቀየር አለብኝ። ይህንን የማደርገው ደግሞ ተምሬ ብቻ ነው። ልክ ብለሻል። አንድ ሰው ራሱንም ማህበረሰቡንም ሀገሩን ሊጠቅም የሚችለው መማር ሲችል ብቻ ነው። ታሪክ መስማት ትወዳለህ? ታሪኬ ያስተምርህ አያስተምርህ፣ ያሳዝንህ አያሳዝንህ የማውቀው ነገር የለም። በድጋሚ እየሰማው ነው። እንደነገርኩህ እናቴ ያሳለፈችበትን መንገድ አባቴ እኔ ላይ መድገም ፈለገ። ነገር ግን እናቴ ያ ዘመን እንዳለፈ አባባሉ ሆነ ባህሉ እንደቀረ ለመናገር ሞክራለች። ነገር ግን አባቴ ሴት ልጅ ተምራ የት ትደርሳለች በሚል ኋላ ቀር አባባል አግብቼ ትዳርሽ እንድታፈን መረጠ። የምታገቢው በፍላጎትሽ ነው? አይደለም። እኔ እንዳገባ የተፈለገው ለጥቅም ነው። ማለት ለጥቅም ስትል አንዳንዴ ከጠላት ጋር ትሆናለህ። አባቴ ይሁን አይሁን ይሳካ ይሳካ ሳያውቅ የመሬት ካሳ ለማግኘት ልጁን ለመስጠት ወሰነ። ውስጤን ግን ሰላም እየተሰማኝ አይደለም። ምን ሆንሽ? ሙሉ ለሙሉ የመንገዱን ካርታና ፕላን አይቼዋለሁ። መንገዱ የሚሰራበትና ለአባዬ ያሉት ነገር ፈጽሞ አይገናኝም። ይሄ ማለት መሬቱን ፈልገውት ነው ማለት ነው? አዎ፣ መንገዱን ብዙ ባለሀብቶች ይፈልጉታል። አባቴንም የሸወዱት ይመስለኛል። ቆይ ህግ የለም እንዴ? ህግ አስፈጻሚው ከሻረው በቃ ህግ የለም። እሺ፣ ትምህርትሽን ከጨረስሽ በኋላስ? ልሽ ወደ ማህበረሰቡ እቀላቀላለሁ። ከዛስ? ለኔ አይነት በደል ለሚደርስባቸው ሴቶች ሞዴል ይሆናቸዋል። በመንገዴ ብዙ ሰዎች እያገኘው ከብዙዎች ብዙ ተምሬያለሁ። ከትምህርቴ በላይ ሌላ ከባድ ነገር ተደርጎብኛል። እየሰማው ነው። አባቴ ለጥቅሙ ሲል በንስሐ አባቱ አስገዝቶኛል። እናም በእግዚአብሔር ቃል ታስሬያለሁ። ትክክለኛውን ነገር ስላደረግሽ? ትክክለኛውን ነገር ስላደረግኩ አባቴ ያሰበልኝ መስሎት ነው። አባቴ የአባቷን ቃል ተላልፋለች፣ ገዝቱልኝ። በፍጹም አይሆንም አባቴ። አንቺ ምን አገባሽ? ማራው ተነሱ ጋር። እኔ እንኳን ይሄን ነገር ማድረግ አልችልም፣ ትንሽ ይከብደኛል። እንግዲያውስ የኔም ሐሳብ ይቀየራል። አይ እሱ ቀረ ማለት ጾሜን አደርኩ ማለት አይደል? ስለዚህ ያልኩትን ፈጽሙ። ልጄ የአባትሽን ቃል ፈጽሚ፣ ፈጽሞ ከቃሉ እንዳትወጪ፣ ከወጣሽም የተረገምሽኝ። አባትሽ እንዳጨሽ ሰምቻለሁ፣ ነገር ግን አንቺ ምን በይ እንዳልሽ ሰምቻለሁ። አባት ለልጁ የሚጠቅመውን ያውቃል። አባትሽ ካለ ውጪ ዓይንሽ ካየ ልብሽ ከተመለከተ የመከራ ኑሮ ይስጥሽ። አንቺ አሜን በይ። እና አሜን አልሽ? ሳልመረቅ የጀመርሽው ስራስ እንዴት ነው? በጣም ያስቸግራል። እሱን ትቼ ሌላ ስራ መጀመር አለብኝ። አሁን ቅድሚያ ለመስት እንዳለብሽ ገብቶኛል። ትምህርትሽን ነገ ትጀምሪያለሽ። ስራው ደግሞ ትምህርትሽን የሚያግድ ከሆነ ታቆሚዋለሽ። እንዴ ማን እየከፈለ ሊያስተምረኝ? እኔ
አንተ ለኔ የትምህርት የምትከፍለው ከየት አምጥተህ ነው? በደህና ጊዜ ያጠራቀምኳት ትንሽ ገንዘብ አለች። ትምህርትሽን ያስቀጥልሻል ብዬ አስባለሁ። አንዴ መተን እንከፍላለን። አይ እኔ አልችልም። ይህንን መቀበል ለኔ ከባድ ነው። የምሰጠው ስላለኝ እኮ ነው። ከሌለኝ የለኝም አይደል? ያው ይሁን የሚያግዘኝ ሰው ያስፈልገኛል። ለሱም አታስቢ፣ እኔ አመቻቻለሁ። ውለታህን መክፈል አልችልም። ድንግል ማርያም ትስጥልኝ። ህልምሽን ድንግል ማርያም ታሳካለሽ። አሜን። አንተንም ሐሳብክን ትሙላለህ። አሜን። ካየሁት ተነስቼ የምትሽውን ታደርጊልኝ ልጠይቅሽ። የምችለውን ነገር ደስ ብሎኝ ያደርጋለሁ። የሆነ ሰው እንድታግዥልኝ እፈልጋለሁ። በምን? ሊዲያ አንቺ የተማርሽውን ትምህርት እየተማረች ነው እና የተለያዩ መጽሐፍትን በመስጠት እንድታግዣት እፈልጋለሁ። እንዲሁም ሪሰርቹን አብራሽ በመስራት እንድታግዣት ልጠይቅሽ ነበረ። ሁሉንም መጽሐፎች መጠቀም ትችላለች። የሚያስፈልጋትን ነገር ከራሷ ጋር ታወራላችሁ። አንተስ የሚያስፈልግን ነገር ታውቃለህ? አላውቅም። ማለትማ የሚያስፈልገኝ ነገር ፈጣሪ ስለሰጠኝ የምፈልገው ነገር አልጠይቅም። እንዴት ሆነ ለመኖር አሰብክ? እንደ እስከ ዛሬው የራስ ህይወት እንዲኖር አትፈልግም? አሁንማ እግዚአብሔር ይመስገን የማላውቀው ደስ የሚል ስሜት የተሰማኝ ነው። አልገባኝም። በአጭር ቀናት ባላሰብኩት መንገድ ከሊዲያ ጋር መዋት ችለናል። እኔንስ አይተኸኛል? ሁሌ ነው የማይሽ። ማለቴ ከልብ። አንቺ ልጅ ወደድሽ ልበል? አዎ ብልህስ? ሀብታሙንና እንዴት? መዋደድ ሀብት ነው ሲባል አልሰማሽ? ለማንኛውም በምቺው ጠይቂያትና ታገዣታለሽ። መልካም ቀን ላንቺ።